ጤና ይስጥልን ተመልሰን መጥተናል። በመጀመሪያ ባለፉት ሁለት ቪዲዮዎች ላይ ለሰጣችሁኝ አቀባበል ከእጅጉ ላመሰግን ፈልጋለሁ። ከጠበቅኩት በላይ ነው። ሁሉንም ኮሜንቶች ብመልስ ደስ ይለኛል። ምችለውን ያህል መልሻለሁ። በጣም አመሰግናለሁ ለማለት ወዳለሁ። ቴንክ ዩ። እዛ ኮሜንት ላይ በጣም እየተባለ የነበረው ነገር ምንድነው? ሙሉ አፕሊኬሽን ፕሮሰሱን አሳየን፣ ምን ዌብሳይቶች ነው መጠቀም ያለብን። ስለዚህ በዚህኛው ቪዲዮ ላይ እኔ ይሄንን አፕሊኬሽን ፕሮሰስ እንደ አዲስ አሁን ባለኝ እውቀት ብጀምር እንዴት አድርጌ ነው ማደርገው የሚለውን በአጭር ቪዲዮ አሳያችኋለሁ። ይሄ ቪዲዮ ሙሉ ቱቶሪያል አይደለም፣ እንደ ማፕ ነው መመልከት ያለብን። ያሉትን ነገሮች አሳያችኋለሁ። የራሳችሁን ስቴፕ ስትሄዱ እየተመለሳችሁ እንደ መመሪያ የምንመለከተው ይሆናል ማለት ነው። ሂደቱ በአጠቃላይ እንደዚህ ነው። ወደ 6 ስቴፖች ማስቀመጥ እንችላለን። አንደኛው ፕሮግራማችንን መፈለግ ይሆናል፣ የምንማረውን ትምህርት። ሁለተኛው ለዛ ፕሮግራም የሚያስፈልጉትን ሪኳየርመንቶች መለየት ይሆናል። ሶስተኛው ዩኒቨርሲቲው በምን መልኩ ነው ተማሪዎችን የሚቀበለው ይሆናል። አራተኛው ዶክመንቶችን ማዘጋጀት ይሆናል። አምስተኛው አፕሊኬሽናችንን ማስገባት ይሆናል። ስድስተኛው ደግሞ ቀጣይ የፋይናንስ እና የቪዛ ጉዳዮች ይሆናሉ ማለት ነው። ስለዚህ የመጀመሪያው ስቴፕ የሚሆነው እስኪ በዳድ ዌብሳይት ላይ dad.de ኮሜንት ላይ ፒን አድርጌላችኋለሁ። እዛ ላይ ያለውን እንመለከታለን። ስንገባ እንደዚህ ይመስላል። ከዛ study and research እንገባለን። እዚህ እንገባለን። እዛ እስኪ all degree programs እንልና እዚህ ጋር ነው አሁን ጨዋታው የሚጀምረው ማለት ነው። እነዚህ ዌብሳይቶች ቀጥታ በእነዚህ ነው አፕላይ የምናደርገው ሳይሆን ብዙ ኖይዝ ስላለ፣ በየቦታው ብዙ መረጃ ስላለ የት አፕላይ እናድርግ? ብዙ ዩኒቨርሲቲዎች፣ አንዳንዶቹ ዩኒቨርሲቲዎች በራሳቸው አማካኝነት ነው አፕላይ የምናደርገው። ሌሎች ዌብሳይቶች ደግሞ የራሳቸው ዴዲኬትድ የሆነ ከኢዩ ውጭ ለሚመጡ ሰዎች የተዘጋጀ ዩኒ አሲስት የሚባል ፖርታል አለ፣ እናየዋለን። እና አሁን ይሄን የምናየው ዳድ እና ቀጣይ የምናየው ማይ ጀርመን ዩኒቨርሲቲዝ ተመሳሳይ ናቸው። የምንፈልጋቸውን ኮርሶችን፣ ፕሮግራሞችን በቀላሉ ፊልተር የምናደርግበት ዌብሳይት ነው ማለት ነው። ሶ እዚህ ጋር እንደመጣን እንግዲህ ሰርች ተርም አለን። የምንፈልገውን ለማወቅ ቀላል ላይሆን ስለሚችል እዚህ ጋር ፊልተሮችን እናበራለን። ሶ ግራጁዌት ማለት ያው ማስተርስ ማለት ነው፣ እንደ ግራጁዌት ባችለር ማለት ነው። ሶ ግራጁዌት እንበለው። ኮርስ ኦፍ ስተዲ ከኛ ጋር የሚመሳሰል ብንመርጥ የተሻለ ነው። ይሄ ሁሉ 1000 ምናምን 2000 3000 በላይ ነው። 5000 ኮርሶች ይኖራሉ እዚህ ጋር። ስለዚህ ምሳሌ ማቴማቲክስ እና ናቹራል ሳይንስ ጋር ልግባና ኮምፒውተር ሳይንስን ቲክ ላድርገው። እዛ ኦኬ ዲግሪ ማስተርስ እንበለው፣ ችግር የለውም። እዚያው ጋር ጽፈ ነው ቢሆንም ታይፕ ኦፍ ኢንስቲትዩሽን ምንም እነዚህንም እንተዋቸው። ኢንስቲትዩሽን ማለት የት ዩኒቨርሲቲ ነው የምንፈልገው የሚለው ነው። ይህንም ለጊዜው እንተው፣ ችግር የለውም። ሎኬሽኑም በስቴት መለያየት ነው፣ እሱም ብዙ አያስፈልግም። እችኛዋ ወሳኝ ነች የበለጠ። ኮርስ ላንጉጅ የሚለውን ያው ብዙዎቻችን ጀርመን አንችልም፣ ስለዚህ በእንግሊዝኛ እናደርገዋለን ማለት ነው። እዛ ሞር ፊልተርስ ላይ ልነግራችሁ የምፈልገው ዊዛውት አድሚሽን ሪስትሪክሽን እና ሎካል አድሚሽን ሪስትሪክሽን የሚባሉት በጣም የማይታወቁ የምንስታቸው ነገሮች ናቸው። እና ምንድን ነው አድሚሽን ሪስትሪክሽን ካለ የሚቀበሉት ተማሪ ውስን ነው ማለት ነው። ስለዚህ 1000 ተማሪ አፕላይ ሊያደርግ ይችላል። እነሱ መቀበል የሚችሉት ግን በአንድ ሴሚስተር 100 ተማሪ ብቻ ከሆነ ባለን ፖርትፎሊዮ ተነስተው በሰራ ነው በትምህርታችን፣ በውጤታችን፣ በሲቪያችን በእነሱ ተነስተው 100 ተማሪዎችን አወዳድረው ከ1000 100 ብቻ ይቀበላሉ ማለት ነው። ሁለተኛው ደግሞ ሎካል አድሚሽን ሪስትሪክሽን የሚለው አሁን ያልኩት የአድሚሽን ሪስትሪክሽን ያለው ማለት ነው። ሪስትሪክሽን አለው። አድሚሽን ሪስትሪክሽን ከሌለው ግን የዛ ፕሮግራም ሪኳየርመንቶች ይኖራሉ። ለምሳሌ
ማስተርስ ፕሮግራም ከሆነ ዲግሪውን ጨርሷል ወይ ያ ሰው ከሆነ እነዚህን ኮርሶች የሚያስፈልጉ ግዴታ ኮርሶች አሉ እነዚህን ወስዷል ወይ የሚለውን ብቻ ቼክ ያደርጉና የፈለገውን ያህል ሰው አፕላይ ቢያደርግ ይቀበላሉ ማለት ነው። ስለዚህ እሱን ነው እኔ ሰጀስት የማደርገው። ምክንያቱም ብዙ ሪስትሪክሽን አለው ማለት በጣም ኤሊት ነው ምናምን ማለት አይደለም። ዩኒቨርሲቲ በተለያየ ምክንያት ይሄን ያህል ተማሪ ብቻ ነው ለዚህ ፕሮግራም ለዚህ ኮርስ መቀበል የሚችለው ብለው ስለሚያወጡት ነው። ስለዚህ ሁለቱንም ምንም ችግር የለውም ብለን ለጊዜው እንተው። ግን መርሳት የሌለብን በጣም ወሳኝና የሚረሳ ነገር ስለሆነ ነው አሁን የምነግራችሁ። አሁን ባደረግነው ፊልተር መሰረት እነዚህ ሁሉ ኮርሶች መጡ ማለት ነው። ለምሳሌ እኔ በማውቀው ላርግና ሊድላችሁ ፕሮሰሱን። ኢንስቲትዩሽኑ የኔን ያው ስለማውቀው ልጻፈው እዚህ ጋር ዝም ብዬ በራሴ ዩኒቨርሲቲ በራሴ ኮርስ ላድርገውና ሞር ሴንስ እንዲሰጥ አደርገዋለሁ። እኛ ጋር አሁን አርቲፊሻል ኢንተለጀንስ አለ፣ ሳይበር ሴኩሪቲ አለ። ሁለቱንም ከተመለከትን ስታንዳርድ ፔሪድ ኦፍ ስተዲ 4 ሴሚስተር ነው። ለመመረቅ በትንሹ 4 ሴሚስተር ይፈጃል ማለት ነው ለእነዚህ ኮርሶች። ሁለተኛ ደግሞ ያው ሎኬሽኑ ምናምን ግልጽ ነው። ኢንተርናሽናል ኮርስ ነው ካለን በእንግሊዝኛ የሚሰጥ ነው እያለን ነው። ፉል ታይም ነው ካለን ደግሞ ከስራ ጋር አንድ ላይ መሰራት አይቻልም። እሱ የራሱ ሪስትሪክሽኖች አሉት፣ ወደፊት እናወራበት ይሆናል። ሌላው ደግሞ ዴድላይን የሚለውን በጣም መመልከት ያለብን ነገር ነው። ለምን እዚሁ ሀገር የሚኖሩ ሰዎች ከሆኑ እና ኢዩ ውስጥ ያሉ ሰዎች ከሆኑ ለነሱ ረዘም ያለ ዴድላይን ይኖራቸዋል። ስለዚህ እዚህ ጋር እንደምንመለከተው የተለያየ ዴድላይን ያለው አሁን እኛ ከኢትዮጵያ ሆነ ወይ ከኢዩ ውጭ ሆነን አፕላይ የምናደርግ ከሆነ 30 ቀን ይቀረን ማለት ነው ለዊንተር ሴሜስተር ዴድላይን ያለን። ለዊንተር ሴሜስተር ዴድላይን ያለን 30 ቀን ብቻ ነው ማለት ነው። ስለዚህ አሁን ላይ አፕላይ እንድታደርጉ ሰጀስት አደርጋለሁ። ዊንተር ላይም ሰመር ላይም አሁን ነው ሰመር ሴሜስተር አሁን ነው የተጀመረው። ሁለቱም ላይም አፕላይ ማድረግ ይቻላል። እኔ ግን የምመክራችሁ ለዊንተሩ አፕላይ ብታደርጉ የተሻለ ነው ላለው። ምክንያቱም ብዙ ኮርሶች እንደ መጀመሪያ ተብሎ ከዛ ሰመር ላይ ቀጣይ ኮርስ ነው የሚሰጠው። የዛ ቀጣይ ኮርስ ይኖራል ሰመር ላይ የሚጀምርና እኩል ለመሄድ ከፈለግን ዊንተሩ ላይ አፕላይ ብናደርግ የተሻለ ነው። ኦፍኮርስ ሰመር ላይም 2 አፕሊኬሽን ዊንዶው ስለሆነ ያለው ሁለቱም ላይም አፕላይ ማድረግ እንችላለን። ስለዚህ አሁን ይሄንን ግልጽ ካደረግን በኋላ እስኪ ሞር ኢንፎርሜሽን ስለእንትኑ እንይ። ኦኬ አሁን እዚህኛው ላይ ዊንተር ሴሜስተር ላይ ብቻ ነው የሚቀበሉት እንደምናየው ከሆነ። ፎከሱን ስለ ኮርሱ ይነግረናል። ሌክቸር ፒሪዮዱ ከመች ነው የሚለውንም እንደዚህ። ይሄ የሰመር ሴሜስተር ነው፣ ይሄ ደግሞ የዊንተር ሴሜስተር ነው። ከዛ ዴድላይኖቹን ደግሞ እዚህ ጋር ያስቀምጥልናል ማለት ነው። ኢንተርናሽናል ስቱደንትስ ነው እኛ የምንባለው። ስለዚህ ለእኛ ከማርች 1 ጀምሮ ኦልሬዲ ተጀምሯል እስከ ኦገስት 15 ድረስ ይሆናል ማለት ነው። እስከ ኦገስት ይሄኛው ነው የኛ that are not members of the European Union የሚለው ዴድላይን እስከ ሜይ 15 ድረስ ነው ያለን። አንድ ወር አካባቢ ነው የቀረን ማለት ነው። እሺ ከዛ ሌላ የምናየው ነገር ምንድነው? አፕሊኬሽን ዴድላይን ፎር ጀርመንስ። እሺ እሱን አየን። ላንጉጁ እንግሊሽ ነው የሚያስፈልገን። በቃ አሁን ይህንን መረጃ ይዘናል ማለት ነው። ስለዚህኛው ዩኒቨርሲቲ ስለዚህኛው ፕሮግራም ይህንን መረጃ ይዘናል ማለት ነው። አሁን እንግዲህ እንደምታዩት ብዙ የሚነግረን መረጃ የለም። አሁን እዚህ ዳድ ዌብሳይት ላይ ሆነን ማለት ነው። ግን ስለ የምንፈልጋቸውን ትምህርቶች ሰሌክት ማድረግ የምንችልበት እና የምናገኝበት ፕላትፎርም ሆኖ እናገኘዋለን። ከዛ በኋላ ጀስት ጉግል ማድረግ ነው። ይሄኛው ትምህርት ቤቱን አውቄያለሁ ምን እንደሆነ፣ ብራንደንበርግሽ ቴክኒሻ ዩኒቨርሲቲ ኮርስ ነው አይደል? ባጭሩ BTU
ኮርፐስ ይባላል። ሳይበር ሴኪዩሪቲ ሪኳየርመንትስ ብዬ እመጣለሁ ማለት ነው። ከዛ በኋላ ጉግል አድርጌው የራሱ የዩኒቨርሲቲ ዌብሳይት ላይ መጣው። እዚህ ጋር ሞር ኢንፎርሜሽን ማግኘት እችላለሁ ማለት ነው። አፕሊኬሽን ፒሪዮዱን ቅድም ያየነው አለ። ከዛ በኋላ ሌላም ዋናው ቅድም ዩኒ አሲስት ብለን ሜንሽን ያደረግናት ነገር እዚች ጋር እንደገና ትመጣለች። for applicants with a foreign master who are you no that's not us with a foreign master who don't have European Union citizenship so እኛ ማለት ነን። በምንድን ነው ማለት ነው ይሄ እየነገረን ያለው? ለዚህ ፕሮግራም አፕላይ የምናደርግ ከሆነ በዩኒ አሲስት ነው አፕላይ የምናደርገው። ለዩኒቨርሲቲው ኢሜል መላክ አይደለም፣ ሌላ በዳድም በኩልም አይደለም አፕላይ የምናደርገው። ይቅርታ ፀሐይ እንግዲህ ባለኝ ሰዓት ነው የምቀርጸው። ፀሐዩ ትንሽ ፊቴን እያቃጠለው ነው። ኤኒዌይስ አሁን እዚህ ጋር የሚነግረን እሱን ነው ማለት ነው። በዩኒ አሲስት አፕላይ እንደምናደርግ እየነገረን ነው። ስለዚህ ወደ እሱ ከመሄዳችን በፊት ሪኳየርመንቶቹ ምንድን ናቸው የሚለውን እናየው። እሺ ስለ እንትኑ ይነግረናል። ኢን ፓርቲኩላር bachelor's degree in computer science, cyber security or mathematics with subsidiary computer science qualifies. Adequate content of the degree is available ምናምን እያለ ስለሱ ይነግረናል። ሌላ ምንድን ነው? applicants need a certificate of proficiency in English as described in this handout. እነዚህ ሪኳየርመንቶች በደንብ ማየት አለብን። እሺ አሁን እዚህ ጋር ስንመለከተው ሉክ ቶፍል ከሆነ 79 ያስፈልገናል። አይልስም ስንፈተን ጀነራል አለ፣ አካዴሚክ አለ። ቶፍል ላይ አይ ቲንክ እንደዛ አለ። እኔ አይልስ ስለተፈተንኩኝ ስለሱ ነው የማውቀው። ስለዚህ የሱ አይልስ ሪኳየርመንት አለ። አይ ቲንክ ለአይልስ ሪኳየርመንቱ ስንት እንደሆነ 6 እንኳን ስለዚህ ፕሮግራሙ በእንግሊዘኛ ስለሆነና እኛ ደግሞ የመጣ ነው ከእንግሊዘኛ ተናጋሪ ሀገር ስላልሆነ ቋንቋው ትምህርቱ በእንግሊዘኛ ተሰጥቶ እኛ ደግሞ አንደርስታንድ እንደምናደርገው በሆነ መንገድ ፕሩቭ ማድረግ መቻል አለብን። አይልትስ ላይ 6 ማግኘት አለብን ይላል። ሌሎች ፈተናዎች ላይም እንደዚህ። ከነዚህ ፈተና ውጪ አይቀበሉም ማለት ነው። ሌላ ፈተና ተፈትነን ምናምን አፕላይ ብናደርግ ኪሳራ ነው። አሁን በአይልትስ 6 ማለት ቢቱ ማለት ነው በሌላ ቋንቋ። ቢቱ ካለው የሆነ ሰው ለዚህ ትምህርት ኳሊፋይ ያደርጋል ማለት ነው በቋንቋ ብቻ። አሁን ይሄ ማወዳደሪያ አይደለም። የቋንቋው ላይ 9 አሁን አይልትስ 9 ነው። 9 ከ9 ስላመጣን በቃ የተለየ እድል አለ ማለት አይደለም። 6ም 9ም እኩል ነው። ቋንቋውን ይገባቸዋል አይገባቸው የሚለውን ብቻ ስለሚፈትን ማለት ነው። አሁን ሌላ ማየት ያለብን አሁን to successfully follow our academic program it is required to have a solid background in theoretical computer science, mathematics, including discrete maths and number theory, analysis, linear algebra, foundations of operating systems, computer networking, as well as programming. በሌላ ቋንቋ ምን እያሉን ነው? የእናንተ ዩኒቨርሲቲ የተማራችሁበት ዲግሪያችሁ እነዚህን ኮርሶች የሚፈልጉት አሁን ዲስክሪት ማቴማቲክስ ላይ፣ ፕሮግራሚንግ ላይ፣ ቲዎሬቲካል ኮምፒውተር ሳይንስ ላይ፣ ኦፕሬቲንግ ሲስተም ላይ፣ ኔትወርኪንግ ላይ በቂ ኮርሶች ካልወሰድን አንቀበላችሁም እያሉ ነው። ስለዚህ ትራንስክሪፕታችን ላይ እነዚህ ነገሮች ያስፈልጋሉ። ቀጣይ አፕሊኬሽን ዶኪመንቶቹን ደግሞ እንመለከታለን። እነዚህ ደግሞ የራሳቸው ሪኳየርመንቶችም አላቸው ማለት ነው። እነዚህንም ደግሞ በራሳችን እናነበዋለን ማለት ነው። ቅድም ያልነው ቢቱ ያልነው እዚህ ጋር እንደገና ተጽፎልናል። በቃ እነዚህን ኢንፎርሜሽኖች በደንብ ማንበብ አለብን። እሺ ጊዜያችንን ወስደን በደንብ ልናነበው ይገባል። እነዚህን ነገሮች ካሟላን እና የሚፈልጉትን ኮርሶች ዶክመንቶችን በትክክል አፕሎድ ካደረግን ቀጣይ ያለው ስቴፕ በጣም ሲምፕል ነው። ይሄኛው አሁን ስፔሲፊክሊ ለምሳሌ አድሚሽን ሪስትሪክሽን የሌለው ኮርስ ነው። ስለዚህ አፕላይ ያደረገውን ያህል ሰው ይቀበላሉ ማለት ነው በሌላ ቋንቋ። አሁን በእኛ ለምሳሌ አይ ቲንክ ወደ 80 እንሁን ወይ 100 ተማሪ ይሁን 150 ተማሪ ይሁን እንደዚህ እርግጠኛ ባልሆንም በእኛ ሴሚስተር የገባነው ያን ያህል ተማሪዎች ነን።
ፀሐዩ ዛሬ አሪፍ ነው እና እናንተም እንደዛ የምትቀበሉበት እድል ሰፊ ነው ማለት ነው። ይሄ አንድ ኤግዛምፕል ነው፣ እኔ በማውቀው ዩኒቨርሲቲ ስላሳየኋችሁ ነው። በሌሎችም ላይ ሴም ቲንግ ነው አፕላይ የሚያደርገው ማለት ነው። ሁለተኛው ልክ እንደ ዳድ አይነት ተመሳሳይ የሆነ የምንመለከተው ምንድን ነው ማይ ጀርመን ዩኒቨርሲቲዝ የሚለውን ነው። እዚህም ጋም ልክ እንደዛው ፊልተር አለው። ፊልተሩን ቼክ እናደርጋለን። ከዛ ሞር ኢንፎርሜሽን እንደዚህ ያመጣልናል። ሳይበር ሴኩሪቲ በለው ዝም ብዬ ሾው 87 ስተዲ ፕሮግራምስ ልክ እንደዚህ ስለው በሳይበር ሴኩሪቲ ብቻ ያሉትን ከዛ እንደገና ሞር ፊልተሩን እጠቀመዋለሁ ማለት ነው። ኢንግሊሽ ኦንሊ ነው የምፈልገው። ኢንቴኩን እስኪ ዝም ብዬ ፎር ሳመርም ፎር ዊንተርም እንበለው። አሁን አያችሁት ቅድም ያልናት ኖ አድሚሽን ሪስትሪክሽን የምትለዋ ማለት ነች። እዚህ ጋር ሞር ክሊርሊ ማየት የምንችላት ነገር ስለሆነች አሪፍ ነው። ኦኬ አሁን እንደዚህ ጋር ራሱ አንዳንዶቹ አሁን እንግዲህ የግል ዩኒቨርሲቲዎች ሊሆኑ ይችላሉ። እዚህ ጋር 2000 ዩሮ በሴሚስተር ክፍያ አለ ምናምን የሚል አለ። እኔ ብዙ አልመክርም፣ እንደዛ አያስፈልግም። ኖ ቱዊሽን ፊዝ እንበለው ወይም አክቹዋሊ አፕ ቱ 1500 እንበለው። ጀስት ሜቢ ሴሜስተር ኮንትሪቢዩሽን ኮንሲደር ካደረገው እንደው ምናልባት በቃ ዋና እንትናችን ፊልተራችን እንደዚህ ናቸው። ከዛ ማስተር እናደርገዋለን። በማስተር ውስጥ ከዛ በኋላ ያሉትን እነዚህን ይዘረዝርልናል ማለት ነው። ከዛ አሁን ኦፍኮርስ እሺ በዚህኛው እንመለስ። አሁንም በቢቲዩ ላሳያችሁ። ከዛ በኋላ አፕሊኬሽን ዴድላይኑ ያው የዚህ ጋር እየነገረን ነው 15 ዊንተር። ሌላም ነግራችሁ ይሄ ቶፕ 70 ምናምን ቶፕ 100 ምናምን የሚሉት ነገሮች ላይ ብዙ ፎከስ ባታደርጉ ጥሩ ነው። ምንም ፖይንት የለውም እዚህ ሀገር። አሁን ይሄኛው ለምሳሌ ቲዩ ዳርምስታት ሞር ፕሬስቲጂየስ የሆነ ዩኒቨርሲቲ ነው፣ ቶፕ 50 ላይ ነው በአለም ምናምን። ግን ጊዜያችሁን በእንደዚህ አይነት ነገር ባታጠፉ መክራችኋለሁ፣ ምንም ጥቅም ስለሌለው ማለት ነው። ስፔሻሊ ለጀርመን ዲግሪ እሱ ስለማይታይ። ኦኬ አሁን እዚህ ጋር ገብቼ አያለው ማለት ነው። ቲዩሽኑ ፍሪ ነው ይለኛል፣ ስተዲ ሞዱን ይነግረኛል፣ የት ነው አፕላይ ማድረገው ይላል፣ ዩኒ አሲስት። ኦኬ ከዛ አይውን ሁላ ስነካው ስለ ዩኒ አሲስት ሞር ኢንፎርሜሽን ይነግረኛል። ኖ አድሚሽን ሪስትሪክሽን ይለኛል። መቼ ነው የሚጀምረው? ኦክቶበር ላይ ነው ሴሜስተሩ የሚጀምረው ይላል። ያ ሪኳየርመንቶቹን አሁን ማይ ጀርመን ዩኒቨርሲቲ ላይ በደንብ መመልከት እንችላለን። ፕሪቪየስ ዲግሪ ምን መሆን አለበት? ፕሮግራም ክሎስሊ ሪሌትድ ቱ ኮምፒውተር ሳይንስ፣ ቅድም ያየናቸው ነገሮች አሉ። ቦርዱ የዛ ዲግሪ ሰፊሸንት ነው ወይ አይደለም የሚለውን ዲሳይድ ያደርጋል። ከዛ ኦፍኮርስ ኢትስ ሪኳየርድ ቱ ሃቭ ሶሊድ ምናምን ቅድም ያነበብናቸው ነገሮች አሉ። በቋንቋ ረገድ ደግሞ አይልትስ ከሆነ ሚኒመም 6 ያስፈልገናል። ሌሎችም ላይም እንደዚሁ የራሱ ሪኳየርመንቶች አሉት። አይልትስ ስንፈተን ፕሊዝ አካደሚኩን ነው መፈተን ያለብን። እሺ ቶፍል ላይም እንደዛው አለው፣ ፕሮባብሊ ይኖራል፣ ጀነራል ይኖራል እና አካደሚክ የሆነ አይነት ይኖራል። እሱኛው መሆኑን አረጋግጡ። ያው the academic version is recognized by most universities ምናምን ይላል። IBTE is taken at test centers by ምናምን ይላል። በቃ እነዚህ ነገሮች ቼክ ማድረግ ያስፈልጋል። ከዛ ፕሮሲጀሩንም እዚህ ጋር በደንብ ይነግረናል። አድሚሽን ሪስትሪክሽን የለም ይላል። ከዛ ቅድም ያለው ዩኒ አሲስት የሚባለው ዌብሳይት ይመጣል ማለት ነው እዚህ ጋር። መጀመሪያ ዩኒ አሲስት ላይ የምንመለከታቸው ነገሮች ይኖራሉ። ዩኒ አሲስት ላይ ነው አፕላይ የምናደርገው፣ ዩኒቨርሲቲው ላይ አይደለም። ስለዚህ ይሄኛው ለዚህኛው ኮርስ ብቻ ነው። ሌላ ላይ እዛው ዩኒቨርሲቲ ላይ ሊሆን ይችላል አፕላይ የምናደርገው። እዛ ላይ ያለውን መረጃ በደንብ ማንበብ ይኖርብናል። ይሄኛው ስፔሲፊክሊ በዩኒ አሲስት አማካኝነት ነው እዚህ ጋር እንደሚያሳየን ከሆነ ማለት ነው። ዩኒ አሲስት ላይ አፕላይ ስናደርግ የመጀመሪያ አፕሊኬሽናችን ከሆነ 75 ዩሮ ያስከፍለናል። ከዛ በኋላ ለሚመጡት ግን የመጀመሪያ አፕሊኬሽን ከከፈልን በኋላ ለእያንዳንዱ ሌላ ዩኒቨርሲቲ ወይ ሌላ ፕሮግራም ላይ አፕላይ ስናደርግ 30 ዩሮ እንከፍላለን ማለት ነው። ሁሉም ላይ ለአፕሊኬሽን ክፍያ አለ ማለት አይደለም። አፕሊኬሽን ክፍያ የሌላቸው ደግሞ ብዙ አሉ። ቀጥታ በዩኒቨርሲቲ አማካኝነት አፕላይ የምናደርግባቸው ዶክመንታችንን እዛው ላይ አፕሎድ የምናደርግበት አሉ። እሱ ደግሞ በትክክል ማንበብ ያስፈልጋል።
እዚህ ጋር ደግሞ በደንብ ዶክመንቶቹን የሚያስፈልጉንን እንደዚህ ይጽፍልናል፣ የት እንደሚገኝ ምናምን እንደዚህ ያሳየናል ማለት ነው። ኦኬ አሁን ዩኒ አሲስት ላይ የሚመስለውን እንየው። ሶ እዚህ ጋር እንደገባን ያው የሚጽፍልን መረጃዎች ይኖራሉ ምናምን። ከዛ applying 6 steps ይለናል። get information, find out more ምናምን ሳይን አፕ ማድረግ ይኖርብናል። ቤሲክሊ ቀላሉ ነገር ምነግራችሁ እሱን ነው። ሳይን አፕ እናደርግና አካውንት ክሬት ካደረግን በኋላ እዚህ ጋር የኔ ውስጥ ስገባ ለምሳሌ ማይ አሲስት ላይ ገብቼ እጽፋለሁ ማለት ነው። ሶ ሳይበር ሴኩሪቲ ብዬ እጽፋለሁ እዚህ ጋር። ዩኒቨርሲቲውን ከፈለኩኝ እዚህ ጋር ሰሌክት አደርጋለሁ። ከዛ ዝም ብዬ ሰርች ስለው መጣልኝ ማለት ነው። ሾው ዲቴይልስ ይኸው ብዙ መረጃዎችን አሉ። የት ዩኒቨርሲቲ ቀጥታ የዩኒቨርሲቲው ሊንክ ለዚህ ኮርስ ዴድላይኖቹን ተመልከት ይለኛል። እሺ ሰሌክት አደርገዋለሁ። ሶ ሰሌክት ካደረግኩት በኋላ እዚች ጋር ትመጣለች ማለት ነው። አሁን ቅድም ያልናት አፕላይ ፔመንት ኦፕሽን ሰሌክት ከማድረጋችን በፊት እነዚህን ዶክመንቶችን አፕሎድ ማድረግ አለብን። ሶ እኔ የዛሬ ዓመት ባደረግኩት ላሳያችሁ። ሶ እነዚህን ነገሮች አፕሎድ አድርጌያለሁ። እነዚህ ዩኒ አሲስት ላይ አንዱ ጥሩ ነገር ምንድን ነው? አንዴ ነው ዶክመንቶቻችንን አፕሎድ የምናደርገው። ሶ እዚሁ ዩኒ አሲስት ላይ ፓስፖርቴን፣ መታወቂያዬን፣ ሲቪዬን፣ የባችለር ቲሲሴን ያ ቲሲስ ያስፈልገናል። የጻፍነው ቲሲስ ቢቲዩ ላይ አፕላይ ሳደርግ በዛ ነው ያስገባሁት። ሶ ቲሲሳችሁ ከሌለ እንዴት እንደምታገኙት አላውቅም። የኔን እንዴት እንዳገኘሁት ሁላ አላስታውስም። ሶፍት ኮፒውን ብቻ ነበረ፣ እሱን ቀጥታ አፕሎድ አድርጌ ነበረ ማለት ነው። ሶ የትምህርት ቤታችን ሰርቲፊኬት፣ ዲግሪው፣ ከዛ ትራንስክሪፕታችንን፣ የአይልትስ ውጤታችንን፣ እነዚህን ሁሉ ነገሮች አፕሎድ እናደርጋለን ማለት ነው። እዚህ ጋር እየመረጠን ማየት አፕሎድ ማየት ዶክመንት እንደሆነ በትክክል ሰሌክት እያደረግን፣ ፕሊዝ እንደዚህ አይነት ስህተቶች አትስሩ። እነሱን ሁሉ አፕሎድ አድርገን ከዛ አንአንሰርድ ኩዌስችኖች አሉ ይለኛል። እነዚህም እሞላለሁ ማለት ነው። ቀጣይ ለዚህ ኮርስ የሚጠየቁ ጥያቄዎች ናቸው። ሶ የት ትምህርት ቤት ነው የተማርከው? ዩኒቨርሲቲ ኤንትራንስ ኤግዛም ወስደሃል ወይ? ስንት ነው ያመጣኸው? የሚሉትን መረጃዎች በጠቅላላ እሞላለሁ። እሱን ሞልቼ ከጨረስኩኝ በኋላ ፔመንት ኦፕሽን ያስመርጠኛል። ለዚህኛው አፕሊኬሽን 75 ዩሮ ከፍላለሁ። ከዛ በኋላ ለዩኒቨርሲቲው የኔ አፕሊኬሽን ይላክለታል ማለት ነው። ከዛ በኋላ ይሄንን ልክ እንደዚህ አሁን ሁለተኛ ኮርስ ለምሳሌ ብንጨምር let's say እሺ ብለን ይሄንን እናጥፋውና ሌላ ኮርስ ለምሳሌ ባችለር እንዳትሞሉበት ተሳስታችሁ ይኸውላችሁ። ባችለር ብራችሁን በተለይ አፕላይ ስታደርጉ ብራችሁንም እንዳታቃጥሉ። ማስተር ነው አይደል? አሁን እዚህኛው ጋር ለምሳሌ ዝም ብዬ እመጣለሁ እና ኤንሲ ፍሪ ይላል አያችሁት? ሶ ሪስትሪክሽን የለውም እያለን ነው። እና አሁን መጥቼ ባይሆን ሁለተኛው 30 ዩሮ ብቻ ነው የሚያስከፍለኝ ማለት ነው። ሶ ለሁለቱም አንድ ላይ 105 ዩሮ ከፍላለሁ ማለት ነው። ይሄኛውም የራሱ የሚመለሱ ጥያቄዎች አሉት፣ አንአንሰርድ ማንዳቶሪ ኩዌስችንስ የሚለው እነሱንም እመልሳለሁ። ከዛ አፕላይ ወደ ማድረጉ ይላካል። ትንሽ ይቆያል። በመሃል እነሱ ለዩኒቨርሲቲው ያስተላልፋሉ። ዩኒቨርሲቲው ከዛ መረጃው ከደረሰው በኋላ ፖርታል ይሰጠናል። በኢሜይላችን ፓስወርድ ይሰጠናል እና ዩዘርኔም ይሰጠናል። ከዛ በዛ ዩዘርኔም እና ፓስወርድ አማካኝነት መከታተል እንችላለን። አዲስ ውጤት ሲኖር እንደተቀበሉን የምናውቅበት መንገድ ይኖራል ማለት ነው። ሶ ይሄ የዩኒ አሲስቱ ፕሮሰስ ነው። ዩኒ አሲስት የሌለው ዩኒቨርሲቲ ከሆነ ይሄን ሁሉ ፕሮሰስ አይኬድም። በነፃም ነው አፕላይ የሚደረገውም። እንደገና እዛው ላይ ነው አፕላይ የምናደርገው ማለት ነው። ዩኒቨርሲቲው ዌብሳይት ላይ ይሆናል። ስለዚህ እንደ ምሳሌ ማሳያችሁ እዚሁ ማይ ጀርመን ዩኒቨርሲቲ ላይ ተመልሼ ፊልተሮቹን ሙሉን አበራና አፕላይ ቫያ ዩኒ አሲስት ይላል። ስለዚህ አሁን ቪያ ዳይሬክትሊ አት ዩኒቨርሲቲ ካልኩት የቢቲዩ አይመጣም። ለምሳሌ አሁን እነዚህ አሁን ለምሳሌ የሳርላንድ
ቀጥታ ነው ዩኒቨርሲቲ ላይ ነው አፕላይ ማድረገው ማለት ነው። ሶ ጎ ቱ ኮርስ ዌብሳይት ለዋለው ያው ይነግረኛል how to apply። ከዛ እነዚህን ስቴፖች ከተልና ሪኳየርመንቶቹን አነባለው። አሁን ለዚህኛው C1 ሌቭል ነው የሚፈልገው ወደዚህኛው ለመግባት። ሶ C1 ከሌለን ገና ከመጀመሪያው አይቀበሉንም ማለት ነው። C1 ማለት አይ ቲንክ አድቫንስድ ዩዘር ማለት ነው የቋንቋው። ለብዙዎቻችን የሚከብድ አይመስለኝም C1 ማምጣት እና ሶ ይሄኛው ኤግዛምፕል ላይ ማስተርስ ዲግሪ ፕሮግራም ነው የምንፈልገው። regulations, how to apply, applications should be submitted via the online application portal managed. Find here further information about application and admission procedures. Help us know. Sarland, more details. ያ ሌላም ነግራችሁ ዌብሳይቶቹን ናቪጌት ማድረግ ትንሽ አስቸጋሪ ሊሆን ይችላል። ስለዚህ በስልክ አታድርጉ። አፕላይ ናው እለዋለሁ። ሶ ጀምራለሁ ማለት ነው ፕሮሰሱን። ከዛ በኋላ ኩኪ አክሴፕት አድርጌ ማላቅ። ሶ አሁን እዚህኛው ላይ የላንጉጅ ሪኳየርመንት አለ 7 መሆን ማምጣት አለብን ይላል ከ9 እንደዛ አለ። ሲቪ ያስፈልገናል፣ ሌተር ኦፍ ሬኮሜንዴሽን ያስፈልገናል። ከዛ እንደገና ጂአር ያስፈልገናል። ይኸውላችሁ እስከ ሰመር ሴሚስተር ጀምሮ ጂአር መጠየቅ ጀምረዋል አሁን ሳርላንድ ማለት ነው። እና ጂአር የሚፈልግ ጂአር ማለት ሌላ ፈተና ማለት ነው። በነገራችን ላይ ጂአር ማለት ማትስ እና እንግሊሽ ነው የሚፈትነው እና በዛ ውስጥ ሁሉ ሂዱ ብዬ አልመክራችሁም። እኔ የምትፈልጉ ካላችሁ ጂአርዩንም ተፈትናችሁ ምናምን አፕላይ ማድረግ ትችላላችሁ። ግን ሆነስሊ ብዙ አስፈላጊ ነው ብዬ አላምነው። ሶ አሁን ከዚህ የምንረዳው ሌላ ነገር ምንድነው? ከየዩኒቨርሲቲው ያለው ሪኳየርመንት በሆነ መጠን ይለያያል። አንዳንዱ ከአይልትስም አልፎ ጂአርንም የሚጠይቅ ይኖራል። ሌላው ደግሞ ሌተር ኦፍ ሬኮሜንዴሽን እንዲጻፍልን ይፈልጋል። ሶ ብዙ አይነት እንደዚህ አይነት ሪኳየርመንት አይልትስም የማይጠይቅም አለ። በነገራችን ላይ በእንግሊዝኛ ብቻ መማራችን በቂ እንደሆነ በእንግሊዝኛ እንደተማር ዩኒቨርሲቲ በእንግሊዝኛ እንደተማርን ብቻ ፕሩቭ የሚያደርግ ዶክመንት አጽፈን ፕሪንት አድርገን ከዩኒቨርሲቲያችን ማሳየት እንችላለን። ሶ ይሄ ከበቂ በላይ መነሻ ይሰጣናል ብዬ አምናለሁ። በቀጣዩ ቪዲዮ ላይ ደግሞ ስለ ፋይናንሻል ፓርቱ አሁን ይሄኛው ላይ ያልነካው እስካሁን ምንም ያየነው ነገር የለም። ስለ ገንዘብ አይደለም። ዩኒቨርሲቲው ከተቀበለን በኋላ ነው ስለ ገንዘብ የምናስበው። ያው እኛ ጋር ኖሮ ግን ገንዘብ ምናምን ይሄ ብሎክድ አካውንት ነገሮች ምንም ነገር የሚያስፈልግ ነገር የለም አፕላይ በምናደርግ ሰዓት። በሚቀጥለው ቪዲዮ ላይ የብሎክድ አካውንቱ ምን ያለው የሚለውን እንመለከታለን። ፋይናንሻል ሪያሊቲ ውስጥ ኢቭን በዛ ብሎክድ አካውንት ራሱ መኖር ይቻላል ወይ? ስራ መስራት የሚቻለው በምን አይነት ሁኔታዎች ነው? እንደ ተማሪ ሆነን መተን የሚለውን እንዳስሳለን ማለት ነው።